እንደምን አድራችኋል ክቡራት አድማጭ ተመልካቾቻችን፣ ይህ የኤርሞ ቤት ነው። ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት በማድረግ እንዲሁም ለወዳጅ ዘመዶቻችሁ በማጋራት አጋርነታችሁን እንድታሳዩን ከወዲሁ ለማሳሰብ እንወዳለን። ዜናዎቻችን ይቀጥላሉ። አብራችሁ ቆዩ። ቢሮን ስለተቆጣጠሩ ብቻ መንግስት በኃይል ማህተሙን መቀማት ወዲያውኑ የመንግስትነት ስልጣን ያስገኝላቸዋል ማለት አይደለም። እያልን ያለን ብዙ ህዝብ ቁጣውን እየገለጸ የተወሰኑ ቦታዎች ላይ የአንዳንድ እብድ ሰዎችን የመንግስት ማህተምን የመንጠቅ ፍላጎት ለማሟላት ሲባል ተኩስ ተደርጓል። አሁን ትግራይ ነው ያሉት? አይደለሁም፣ አዲስ አበባ ነኝ። ለምን ከትግራይ ወጡ? ጠቅላይ ሚኒስትሩ ደወሉ። ያለውን ሁኔታ መረዳት ይፈልጋሉ። እናም ጉዳዩን ለመወያየት መጣሁ። ከእርሳቸው ጋር ብቻ ሳይሆን ከምዕራባውያን ዲፕሎማቶች ጋርም ለመወያየት ነው አመጣጤ። ምዕራባውያን አምባሳደሮች ጋር ተወያይተናል። ወደ መቀለ በቅርቡ ይመለሳሉ? አዎ ይመለሳሉ። መቼ? ከጠቅላይ ሚኒስትሩ ጋር ያለኝን ውይይት መጨረስ አለብኝ፣ ሌሎቹ ውይይቶችም እንዲሁ። ስለዚህ በሚቀጥለው ሳምንት መጀመሪያ አካባቢ ይመለሳሉ። እቅዳችን እንደዚያ ነው። የሚወራው ግን ከትግራይ እንደሸሹ ነው። ለምን ከትግራይ ሸሹ? ባለው የጸጥታ ሁኔታ ምክንያትና ነገሮች ከቁጥጥር ውጭ በመሆናቸው። ይህንን ልንገርሽ፣ ከህዝብ ጋር ውይይት እያደረግን ነበር። ያኔ ጊዜ አስተዳደሩን በማዋቀር አጋር ከሆነው ከፌዴራል መንግስት ተደወለልኝ። ምክንያቱም ያለው ሁኔታ አስኪ ስለሆነ ትግራይ ላይ ኃላፊነት ያላቸውን ሰዎች ወደ መዲናዋ የመጥራትና ነገሮችን የመረዳት ምክንያት አላቸው። በዚህ ምክንያት እንግዲህ አግባብነት አለው። to summon people who are in charge of Tigray to the capital and see things for themselves. So it was entirely appropriate that I go. You've asked for support from the የፌደራል መንግስትን እገዛ ጠይቀዋል። የፌደራል መንግስት ኃይል ልኮ እንዲያግዝ ነው የፈለጉት? To back your government there in Tigray? ምንም እንኳን በፕሪቶሪያ ስምምነት መሰረት የፌዴራል መንግስትን ኃይል የማሰማራት ስልጣን ቢኖረውም ሰራዊት በመላክ የሚደረግ ጣልቃ ገብነት የተሻለ ነው ብዬ አላስብም። አሁን እየፈለግን ያለነው ድጋፍ በህወሓት ብቻ ሳይሆን በፌዴራል መንግስቱን ጭምር የተቋቋመውን አስተዳደር በመሆኑ የፌዴራሉ መንግስት ጣልቃ ገብነት ሰራዊት በማሰማራት ላይ ሆን ይችላል። ዋናው ነገር ሁከት እየፈጠሩ ያሉ ሰዎች ወደ ልቦናቸው እንዲመለሱ ማድረግ ነው። የፌዴራል መንግስት ምን አይነት እርምጃ ይወስዳል? ምናየው ይሆናል። The opportunity to come to their senses. What sort of intervention the federal government is ready to take, we'll see. አስተዳደሩ ምን ያህል ደህንነቱ የተጠበቀ ነው? ትግራይን የመቆጣጠር አቅምስ አለው? በዚህ የህወሓት አንጃ ሁኔታ ምክንያት ሰሜን ምዕራብና ማዕከላዊ ትግራይ ከቁጥጥር ውጭ ሆኗል። አሁንም ግን እነዚህን አካባቢዎች መልሰን መቆጣጠር አለብን እያለ ነው። ምክንያቱም ነዋሪዎች ሁሉንም የመንግስት አገልግሎቶች ማግኘት አለባቸው። መጀመሪያ የተነሳው ከፌዴራል መንግስት ጣልቃ ገብነት ጋር በተያያዘ ነው። ፌዴራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም። በሁለት ምክንያት የኢንተርም አድሚኒስትሬሽኑ በፌዴራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት የፌዴራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበታል። ሌሎች ክልሎች የክልል አቅም የሚባለውን ሁሉም አይነት ኢንስትሩመንት ተጠቅመው አንድ ነገር መቆጣጠር አቅቶኛል በሚሉበት ሰዓት ምክር ቤት ጠርተው የፌዴራል መንግስትን ጣልቃ እንዲገባ ይጠይቃሉ። አሁን ባለንበት የትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። ያ ማለት የፌዴራል መንግስቱ ሊያደርጋቸው የሚገባ ስራዎችን በሚመለከት ሪማይንደር ያስፈልገዋል ማለት አይደለም። በአሁኑ ሰዓት
በፕሪቶሪያ ስምምነት መሰረት በብዙ የትግራይ አካባቢዎች የፌዴራል ኃይል እስከ ቅርብ ጊዜ ድረስ ነበረ። ከቅርብ ጊዜ ወዲህ የለም። በአትሊስት ጊዜያዊ አስተዳደሩ በሚያቋጥራቸው አካባቢዎች ላይ የፌዴራል መንግስቱ ሰራዊት የነበረባቸው አካባቢዎች ከቅርብ ጊዜ ወጥቷል። እነዚህ በመሆናቸው ምክንያት ይሄ ነገር በመፈጠሩ ምክንያት የተፈጠሩ ችግሮች ይኖራሉ። በአሁኑ ሰዓት ትግራይ ውስጥ የተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ወያርግ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይህንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳድሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ የመጣው። በዚህ ሰዓት የፌዴራል መንግስቱ ይሄንን ለማረም አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት ይቀስቅስ እያልን አይደለም። በነገራችን ላይ አሁን እያደረግነው ያለውን እንቅስቃሴ ወደ ጦርነት የሚያንዣብብን ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን እናምናለን። ፌዴራል መንግስት እኔ እንደ ጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ ወይም በሌላ መልኩ ትግራይ ውስጥ ሌላ ጦርነት ተከፍቶ ህዝባችን ወደ መከራ የሚገባበት ሁኔታ ማስቀረት እንጂ ኑን ንግጠም ብለህ መሟገት አይደለም። ግን እንግጠም እያለ እየፎከረ ያለ ኃይልን አደብ ለማስገዛት ፌዴራል መንግስቱ መግለጫ መስጠትም ሌሎች ከዛ በመለስ ከዛ በላይ መሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልገዋል የሚል እምነት የለኝም። ምክንያቱም ጊዜያዊ አስተዳደሩ የፌዴራል መንግስቱ ውሳኔ አካል ነው። ይህ በእንዲህ እንዳለ የአሜሪካ፣ የዩናይትድ ኪንግደም፣ የኒውዚላንድ፣ የጃፓን፣ የኖርዌይ፣ የቤልጂየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ ጀርመን፣ አይርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣሊያን፣ ሉክዘምበርግ፣ ሃንጋሪ፣ ኔዘርላንድስ፣ ኦስትሪያ፣ ፖርቹጋል፣ ሮማኒያ፣ ስሎቬኒያ፣ ፊንላንድ፣ ስዊድን ኤምባሲዎችና የአውሮፓ ህብረት ልዑክ በኢትዮጵያ የጋራ መግለጫ አውጥተዋል። በዚህም መግለጫቸው በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችን፣ ሁኔታዎችን፣ እየተባባሰ ያለውን ውጥረት በትኩረት እየተከታተሉ እንደሚገኙ ተናግረዋል። እንደ አውሮፓውያን አቆጣጠር ህዳር 2022 ለተፈጸመው የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደግመን አጽንኦት እንሰጣለን ብለዋል። የስምምነት የመሳሪያ ድምጽ ጸጥ እንዳደረገም አመላክተዋል። በፍጹም ወደ ሁከት፣ ግጭት፣ ጦርነት መመለስ እንደማይገባም አስገንዝበዋል። ሁሉም ወገኖች ተባብሰው አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁም አጥብቀው አሳስበዋል። ማንኛውም አይነት ድጋፍም ለማድረግ ዝግጁ እንደሆኑ ገልጸዋል። ይህ በእንዲህ እንዳለ ትናንት በትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከመቀሌ ወደ አዲስ አበባ ከመጡ በኋላ ከአሜሪካ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ዩናይትድ ኪንግደም እንዲሁም በአውሮፓ ህብረት አምባሳደሮች ጋር በትግራይ ስላለው ሁኔታና አስተዳደራዊ ችግሮች እና ፈተና ሰፋ ያለ ውይይት አድርገው ነበር። አድማጭ ተመልካቾቻችን ለሰዓቱ ያዝንላችሁ ዜናዎች እስካሁኖቹ ነበሩ። ሰዓታት በኋላ ተመልሰን የምንገናኝ ይሆናል። ሰብስክራይብ፣ ኮሜንት፣ ላይክ እና ሼር በማድረግ ቤተሰብነታችሁን፣ አጋርነታችሁን እንድታሳዩን በአክብሮት እንጠይቃለን። መልካም ውሎ፣ መልካም ቀን። ሰላም ለሀገራችን ለህዝባችን ይሁን።